ሰላም ውድ ተመልካቾቻችን እንዴት ናችሁ? ሰላም ነው ወይ ያለን። ዛሬ በዚህ ቪዲዮ ላይ የምናየው ስለ ኢግኒሽን ሲስተም ላይ ቫኪዩም አድቫንስ እና ሴንትሪፊጋል አድቫንስ የሚባል አለ። ይህንንም የምናከናውነው በዲስትሪቢዩተራችን አማካኝነት ነው። ስለዚህ ይሄ ቫኪዩም አድቫንስ እና ሴንትሪፊጋል አድቫንስ የሚባለው ጥቅሙ ምንድነው? ለምንድነው የሚያገለግለው? እንዴት ነው ይሰራል? እንዴት ነው የሚሰራው? ምን ምን ኮምፖነንት አሉት የሚለውን እንዳለ እዚህ ጋር አሳያችኋለሁ ማለት ነው። በዋናነት እንግዲህ ሞተር የተለያየ ስፒድ እና ሎድ ነው ያለው መኪና እንደምታውቁት። ስለዚህ ዲፔንድ ኦን ዳት በዛ መሰረት ኢግኒሽን ታይሙ ወይም ደግሞ ስፓርክ ታይም ኢግኒሽን ታይም ወይም ስፓርክ ታይም ቫሪ መሆን አለበት ማለት ነው። ስለዚህ ይሄን ስፓርክ ታይም ቫሪ ለማድረግ ይሄኛው ዲስትሪቢዩተራችን ለእያንዳንዱ ቤት ኢግኒሽን ዲስትሪቢዩት በሚያደርግበት ሰዓት ላይ ያ ኢግኒሽን ቫሪ መሆን ስላለበት በሁለት ሜካኒዝም ወይም ደግሞ ስፓርኩ ቫሪ መሆን ስላለበት በሁለት ሜካኒዝም ያን ነገር ቫሪ ያደርገዋል ማለት ነው። ዲፔንዲንግ ኦን ስፒዱ ላይ እና ዋት ኮል ሎዱ ላይ ዲፔንድ ሆኖ ማለት ነው። ስለዚህ በአይድል ላይ በሚሰራበት ሰዓት ላይ እና በስፒድ ላይ በሚሰራበት ሰዓት ላይ መኪናው ፍጥነት እየሄደና መኪናው ቆሞ እያለ የሚጠቀምበት ኢግኒሽን ታይሙ ይለያያል። ኢግኒሽን ታይሙ ወይም ስፓርክ ታይሙ ስፓርክ የሚያደርግበት ታይም ቫሪ ማድረግ አለበት። ይሄ ደግሞ ለምንድነው? ይሄ ደግሞ የተፈጠረበት ምክንያት አይድል ላይ በሚሰራበት ሰዓት ላይ አየር ያንስና ነዳጅ ይበዛል። ያ ማለት ሪች ሚክስቸር ይሆናል ማለት ነው። በዛ ሰዓት ላይ የሚቀጣጠለው የገባው አየርና ነዳጅ በደንብ መቀጣጠል ስላለበት የዛኔ ከኖርማል ቶፕ ዴድ ሴንተር ከመድረሱ ቱ ሰም ኤክስቴንት ትንሽዬ አንሶ ወይም ትንሽዬ ቀድሞ ስፓርክ መፈጠር አለበት ማለት ነው። ይሄ የማይፈጠር ቢሆን ምን ችግር አለው? ቶፕ ዴድ ሴንተር ላይ ከደረሰ በኋላ ስፓርክ ቢፈጠር የምትሉ ከሆነ ይሄ ዌስት ነው። ምክንያቱም ኮምፕሊትሊ ኮምቦስሽን ወይም ደግሞ መቀጣጠል ስለማይፈጠር ማለት ነው። ስለዚህ ይሄን ነገር ሪሙቭ ለማድረግ ይሄን ኮምፕሊትሊ ያለመቀጣጠል ችግርን ለመቅረፍ አድቫንስ ሜካኒዝሞች ተፈጠሩ ማለት ነው። ስለዚህ የመጀመሪያው ቫኪዩም አድቫንስ ይባላል ማለት ነው። ይሄ ቫኪዩም አድቫንስ የሚሰራው በቫኪዩም ነው። እቺኛዋ እንደምትመለከቷት እቺ ፓርት እንዳለ ቫኪዩም አድቫንስ ትባላለች። እቺ እዚህ ጋር ያስኳት ፓርት። ስለዚህ እቺ እዚህ ጋር የምትመለከቷት ቱቦ ነገር ከኢንቴክ ማኒፎልድ ጋር ነው የምትገናኘው። ከኢንቴክ ማኒፎልድ ጋር ተገናኝታ ኢንቴክ ማኒፎልድ ዛት ሚንስ አየር ፒስተናችን ወደ ታች ዳውን በሚወርድበት ሰዓት ላይ ሳክ ያደርጋል። ስለዚህ በዚህ በኩል ይገባና ሳክ ያደርጋታል ማለት ነው። ሳክ ያደርጋል ማለት ነው። ውስጥ ላይ እዚህ ጋር የምትመለከቱት ዲያፍራም የሚባል ነገር ነው ያለው። ስለዚህ በዚህ በኩል ሳብ ሲያደርገው ይሄ ሳብ ያደርጋታል ማለት ነው። ውስጥ ላይ መካከል ላይ እዚች ላይ ዲያፍራም አላት ማለት ነው። ዲያፍራም አላት ማለት ነው። ቫኪዩም አድቫንስ ትባላለች ማለት ነው። ስለዚህ በዚህ በኩል ቫኪዩም እንትኗን ዲያፍራሟን ሳብ ሲያደርጋት እዚህ ጋር እንደምትመለከቱት ሊንክ አለ። ይሄ ሊንክ እዚህ ጋር የምትመለከቱት ሊንክ አለ ማለት ነው። ይሄ ሊንክ ዳይሬክት ከዚህ ጋር ተያይዟል ማለት ነው። ስለዚህ ከዚህ ሊንክ ጋር ተገናኝቷል ማለት ነው። ስለዚህ ቫኪዩሙ በሚስብበት ሰዓት ላይ ይሄ ብሬከር ፕሌት ይባላል። እዚህ ጋር የምትመለከቱት ፓርት ይሄኛው እዚህ ጋር ይሄኛው ፓርት ብሬከር ፕሌት ይባላል እና ይሄ ብሬከር ፕሌቱ ከዚህ ከሊንኩ ጋር ተገናኝቷል። ስለዚህ በዚህ ጋር ጫፍ ላይ ደግሞ ቫኪዩም አለ። ቫኪዩሙ ማንን ይስባል? ዲያፍራሙ ይስባል። ዲያፍራሙ ማንን ይስባል? ሊንኩን ይስባል። ሊንኩ ደግሞ ማንን ይስባል ማለት ነው? ይችን ፕሌቷን ይስባታል ማለት ነው። ስለዚህ እንደዚህ ሳፕ ሲያደርጋት ምን ያደርጋል ማለት ነው? ይሄኛውን እዚህ ጋር እንደምትመለከቱት ብሬከር ፖይንቱን ወደ ኮንታክት ብሬከሩ ጫፍ ምን ያደርገዋል ማለት ነው? ገፋ ያደርገዋል ማለት ነው። ስለዚህ ስፓርኩ ምን ያደርጋል ማለት ነው? ድሮ ከነበረበት ጋፕ ያንሳል ማለት ነው። እዚህ ጋር ክፍተቱ የሚፈጠረው ክፍተት ማለት ነው። ስለዚህ ወዲያውኑ ምን ያደርጋል ማለት ነው? ስፓርክ ያደርጋል ማለት ነው። ይሄ አንደኛው ሜካኒዝም ነው። ይሄ የሚያገለግለው ለአድቫንስ ሜካኒዝም አይድል በሚሰራበት ሰዓት ላይ ነው። መኪናችን አይድል ላይ በሚሰራበት ሰዓት ላይ ይሄኛውን ሜካኒዝም ተጠቅሞ ስፓርክ በፍጥነት እንዲፈጠር ያደርግልናል። ስለዚህ እቺ ቫኪዩም አድቫንስ ትባላለች ማለት ነው። ስለዚህ ሁለተኛው ሴንትሪፊጋል አድቫንስ ይባላል። ያኛው ውስጥ ላይ ነው ያለው። ስለዚህ እዚህ ጋር ያሉትን እንዳለ ፈታትቼ ውስጥ ላይ ነው ያለው። ምን ኮምፖነንት አለው የሚለውን በዛው አሳያችኋለሁ ማለት ነው። ስለዚህ አሁን እቺኛይትን እናወጣታለን። እቺ ኮንታክት ብሬከር ፖይንት ትባላለች። እንደዚህ ነበረች፣ እናወጣታለን። ስለፈታሁት ነው አሁን በአንድ እጄ ስለሆነ ነው እንግዲህ አይመቸኝም። ይሄ እዚህ ጋር የምትመለከቱት ብሬከር ፕሌት ይባላል። ኮንታክት ብሬከር ፖይንቱ የሚታሰርበት ቦታ ነው። ይህንን እናወጣለን። ከዛ ማን ይቀረናል ማለት ነው?
እዚህ ጋር የምትመለከቱት ሻፍቱ ይቀራል ማለት ነው። ዲስትሪቢዩተር ሻፍት የሚባለው ማለት ነው። ይሄ ሎብ ያለበት እሱንም ታወጡታላችሁ። እዚህ ጋር ሎቦች አሉት እንደምትመለከቱት 4 ነው ያለው፣ ባለ 4 ቤት ነው ማለት ነው። እሱንም ስናወጣው ውስጥ ላይ እዚህ ጋር እንደምትመለከቱት ሴንትሪፊጋል አድቫንሱ አለ ማለት ነው። ሴንትሪፊጋል አድቫንሱ አለ ማለት ነው። አሁን እዚህ ጋር እንደምትመለከቱት እነዚህ ፍላይ ዌይት ነው የሚባሉት። ይሄና እዚህ ጋር ያለው ፍላይ ዌይት ነው የሚባለው ማለት ነው። እነዚህ ስፕሪንጎች ናቸው። እዛው ላይ የሚመልሱት ሪተርን ስፕሪንጎች ናቸው ማለት ነው። ስለዚህ በእነዚህ ስፕሪንግ መሰረት እዚሁ ላይ ይቆያል። ግን ማሽኑ ወይም ምንድነው የሚባለው መኪናው ፍጥነት በሚጨምርበት ሰዓት ላይ እነዚህ ባላንስ ዌይቶቹ ወዴት ይወጣሉ ማለት እንደዚህ ይላችሁ አያችሁት። አሁን እዩት፣ ወደ ውጭ ሲሳብ አያችሁት፣ ሳብ ይላል ማለት ነው። እዚህ ጋር እንደምትመለከቱት ባላንስ ዌይቱ እነዚህ እንትን በሚኖርበት ሰዓት ላይ ፍጥነት መኪና በሚኖርበት ሰዓት ላይ ወደ ውጭ ወጣ ይላሉ። እንደዚህ አያችሁት፣ ወጣ ይላሉ። ግን ማነው የሚመልሰው? ስፕሪንጉ ነው ማለት ነው። ስፕሪንጉ ይመልሳቸዋል። በዚህ በኩል አንዳለች፣ በዚህ በኩል ደግሞ ሌላኛው አለች ማለት ነው። ስለዚህ ልክ ፍጥነት በሚኖርበት ሰዓት ላይ መኪናው ምን ያደርጋሉ? ልክ እንደዚህ ወደ ውጭ ወጣ ይላሉ፣ ሳብ ይላሉ ማለት ነው። ወደ ውጭ ሳብ ይላሉ፣ እንደዚህ ወጣ ይላሉ። ስለዚህ እነዚህ ወደ ውጭ በመውጣት እንደዚህ ወጣ በማለት ምን ያደርጋሉ ማለት ነው? እንትን ይላሉ ማለት ነው። እንደዚህ አያችሁት። ይህ ፍላይ ዌይቱ በጣም ወደ ውጭ ይወጣል እንትን ሲሆን እንደዚህ ስፒድ ሲኖረው መኪናው። ከዛ ውጭ ግን ከሌለው እዛው ላይ ይቀራል ማለት ነው። ስለዚህ እነዚህ ፍላይ ዌይት ይባላሉ። ሴንትሪፊጋል አድቫንስ የሚሰራበት ሜካኒዝም ነው ማለት ነው። ሴንትሪፊጋል አድቫንስ ሜካኒዝም የሚሰራበት ነው ማለት ነው። ስለዚህ እነዚህ ወደ ውጭ መውጣታቸው ማንን ነው ሮቴት የሚያደርገው መስላችሁ? ይሄኛው አሁን እዚህ ላይ ስለሚገጠም ማንን ነው ማለት ነው እንትን የሚያደርገው አፌክት የሚያደርገው ይሄኛውን እንትኑን ምንድን ነው የሚባለው? ካሙን አፌክት ያደርገዋል ማለት ነው። ካሙን አፌክት ያደርገዋል። ፍላይ ዌይቶች ወደ ውጭ በሚወጣበት ሰዓት ላይ ፍላይ ዌይቱ ወደ ውጭ በሚወጣበት ሰዓት ላይ አያችሁት? ፍላይ ዌይቱ ወደ ውጭ በሚወጣበት ሰዓት ላይ ካሙን ቱ ሰም ኤክስቴንት ምን ይለዋል ማለት ነው? ያዞረዋል። ምን ያክል? ይችኛ የተነስችና ስሎቷን ያክል ስሎቷ እንደምታዩት ጠመም ያለች ናት። ስለዚህ ምን ታደርገዋለች ማለት ነው? ዞር እንዲል ታደርገዋለች ማለት ነው። ስለዚህ በእነዚህ በፍላይ ዌይቱ አማካኝነት መኪናው በጣም በሚፈጥንበት ሰዓት ላይ ምን ያደርጋል ማለት ነው? ይሄ እንትኑ ፍላይ ዌይቱ ፍላይቶቹ ወደ ውጭ ይወጡና ይሄኛውን ምንድነው የሚባለው? ይሄ ካሙን ሰም አንግል ሮቴት እንዲሆን ያደርጉታል ማለት ነው። ይሄ አንግሉ ትንሽ ዞር አለ ማለት ድዌል አንግሉን ምን ይለዋል ማለት ነው? ይቀንሰዋል ማለት ነው። ስለዚህ ድዌል አንግሉ ቀነሰ ማለት ስፓርክ በፍጥነት ይካሄዳል ማለት ነው። ስለዚህ ይሄኛው የሚያገለግለው ሜካኒካል አድቫንስ ሜካኒዝም የሚያገለግለው መኪናው በፍጥነት በሚሄድበት ሰዓት ላይ የቫኪዩም እጥረት በሚያጋጥምበት ጊዜ ነው ማለት ነው። ምክንያቱም ቫኪዩም የሚያጋጥመው መቼ ነው? መኪናው ቫኪዩም እጥረት የሚያጋጥመው መኪናው በፍጥነት በሚሄድበት ሰዓት ላይ ነው። ስለዚህ መኪናው በፍጥነት የማይሄድ ከሆነ አይደለም የሚሰራ ከሆነ ቫኪዩም በብዙ ሁኔታ ያጋጥማል። በዚህ ቫኪዩም አድቫንስ ሜካኒዝም ይሰራል ማለት ነው። ግን መኪናው በፍጥነት የሚሄድ ከሆነ መኪናው አይድል የማይሰራ ከሆነ ሜካኒካል አድቫንስን ይጠቀማል ማለት ነው። ስለዚህ በሁለቱ ሜካኒዝም ስፓርክ አድቫንስ ሜካኒዝም ይሰራል ማለት ነው። ይሄው ነው ሜካኒካል እና ቫኪዩም አድቫንስ የሚባሉ ሲስተሞች እነዚሁ ናቸው ማለት ነው። ሪቫይዝ ለማድረግ ያክል ቫኪዩም አድቫንስ የሚባለው እዚህ ጋር እንደምትመለከቱት ይችኛዋ ፓርት ናት። ይችኛዋ ፓርት ቫኪዩም አድቫንስ ትባላለች። ስለዚህ ውስጧ ላይ ዲያፍራም አላት። እዚህ ጋር ሊንክ አላት። ይቺ ሊንክ ዳይሬክት ኮኔክት የምትደረገው ከዚህ ከብሬከር ፕሌቱ ጋር ነው። በዚህኛው አማካኝነት በብሬከር ሊንክ አማካኝነት ነው። ይቺ ብሬከር ሊንክ ሮቴት እያደረገች እንትኑን አጀስት ታደርግልናለች ማለት ነው። አድቫንስ እና ሪታርድ እንዲሆን ታደርጋለች ማለት ነው። ይሄ የሚሰራው በአይድል ጊዜ ነው። እሺ በመኪናው በሚፈጥንበት ሰዓት ላይ ደግሞ የሚሰራው እስካላችሁ
ይሄ ሴንትሪፊጋል አድቫንስ ይባላል። እችኛዋና ሴንትሪፊጋል አድቫንስ የምትባለው። ሴንትሪፊጋል አድቫንስ ኮምፖነንቶቹን ቅድም ነግሬያቸዋለሁ። ፍላይ ዌይቶች አሉት ውስጥ ላይ እንዳሳየኋችሁ እዚህ ጋር እነዚህ ፍላይ ዌይት ነው የሚባሉ ሁለቶቹ፣ እዚህ ጋር ሪተርን ስፕሪንጎች ናቸው። ስለዚህ ይሄ እነዚህ ፍላይ ዌይቱ መኪናው በሚፈጥንበት ሰዓት ላይ ወደ ውጭ ይወጣሉ። ልክ እንደዚህ ወደ ውጭ ይወጣሉ። ስለዚህ ወደ ውጭ በሚወጡበት ሰዓት ላይ ማንን ነው የሚያዞሩት ግን ያልኳችሁ? እነሱ ወደ ውጭ በሚወጣበት ሰዓት ላይ ማንን ነው የሚያዞሩት ይሄኛውን ነው፣ ካሙን ነው የሚያዞሩት ማለት ነው። ካሙን ነው የሚያዞሩት ማለት ነው። ሲገጠም ልክ እንደዚህ ይገባል ማለት ነው። እንደዚህ ይገባል ማለት ነው። ከፍላይ ዌይቱ ላይ የሚታሰረው ይሄኛው ካሙ ነው ማለት ነው። ካሙን ቱ ሰም ኤክስቴንት ዲግሪውን ይቀንሱታል። የዱዌል አንግል የሚባል አለ። ዱዌል አንግሉ በሚያንስበት ሰዓት ላይ ስፓርኩ ይፈጥናል ማለት ነው። ዞሮ ይሄኛውን ሻፍቱን ሮቴቱ ዲግሪ ያደርጉታል ማለት ነው፣ ፍጥነት በሚኖርበት ሰዓት ላይ። አዲሽን ቱ ዛት ሁለቱም የሚሰሩበት ኬዝ አለ። ቫኪዩም አድቫንስም ሜካኒካል አድቫንስም አብረው ተባብረው የሚሰሩበት ታይም አለ። ያ ታይም ደግሞ ምን ይባላል? ኖርማሊ ኢንጂኑ በሚሰራበት ሰዓት ላይ ማለት ነው። ስለዚህ ቱ ሰም ኤክስቴንት ቫኪዩምም እየኖረ ስፒድም እያለው ዛት ሚንስ በሆነ ዲግሪ ሁለቱም ቲልት ያደርጋሉ። የሁለቱ ድምር አድቫንሱ ይሆናል ማለት ነው። ለዚህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ አድርጉ። ፒስታታ መልካም ቀን